ሳር ይበላል ቅጠል ያላምጣል እያሉ ዝንጀሮ ይሉታል። ትናንሾቹ ሳይቀሩ ዝንጀሮ እያሉ ይስቁበታል፣ ይሳለቁበታል። እሱም እነሱን ሲያይ ሮጦ ጫካ ይገባና ይሸሸጋል። ከእናቱ በስተቀር ማንም የለውም። እናት እሱን ለማሳደግ ዋጋ ከፍለዋል። እሱን ለመጠበቅ ኋላው ሲንከራተቱ በሳምንት ከ230 ኪሎ ሜትር በላይ እንደሮጡ ያዩ መስክረዋል። ከመሮጥ ውጪ ምንም የማያውቀው ይህ ምስኪን ታዳጊ በአዋቂዎችም ይሳቅበታል። እናትም ኩርምት ብለው አንገታቸውን ይደፉ ነበር። አሁን ግን የዚህ ልጅ ታሪክ ተቀይሮ የዓለም ተወዳጁ ታዳጊ ሆኗል። የእናት ምህላም መልስ አግኝቷል። Bullies call him a monkey. He was born different. He has lack of knowledge that his mind cannot support going to school. Meet this young man who shocked the world. ሰላምና ጤና በያላችሁበት የምንመኝላችሁ ወድ የመሿለኪያ ላይፍ ቻናል ቤተሰቦች፣ ቻናላችን በአጭር ጊዜ በርካታ ቤተሰቦችን ማፍራት የቻለችው በእናንተው ድጋፍ በመሆኑ ከልብ እናመሰግናለን። አሁንም ቻናሉን ለወዳጅ ጓደኞቻችሁ በማጋራት የምንለቃቸው ቪዲዮዎች በርካቶች ጋር እንዲደርስ እንድታገዙን፣ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እንድታበረታቱን እየጠየቅን ለዛሬ ከተወለደ ጀምሮ ይሳቅበትና ሁሉም ይዘባበትበት ስለነበረው ከእናቱ ጋር ኩርምት ብሎ በሐዘን ተውጦ አድጎ ስለነበረው ታዳጊ እንደሚከተለው እናወጋችኋለን። ቪዲዮውን ላይክ በማድረግ እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩም በትህትና እንጋብዛለን። ምናልባት የዚህን ታዳጊ ፎቶዎች በማህበራዊ ገጾች ላይ በተደጋጋሚ ተመልክታችሁ ሊሆን ይችላል። ንሳንዚማና ኢሊ ይባላል። 27 ዓመቱ ነው። ታሪኩ አስገራሚና እጅን በአፍ የሚያስጭን ነው። ይህ ሰው ገና ከልጅነቱ ጀምሮ በአካባቢው የሚጠላና የሚገፋ እንደ ዝንጀሮም የሚቆጠር ነበር። ሰዎች መርጦ ባልተወለደበት አካላዊ ቅርጹ እንዲሁም በመልኩ ይሳለቁበታል፣ ያሾፉበታል። እንደ አንዳች ልዩ ፍጥረትም ከበውት ሲሳለቁ ይውላሉ። በሌላ በኩል እናቱ መቼስ እናት ናቸውና ለልጃቸው ከባድ መስዋዕትነት ከፍለውለታል። እጅግ ፈታኝ በሆነ ሁኔታ ውስጥ ገደብ የሌለው ፍቅርን ሰጥተውታል። የእናትየው ውለታ በንሳንዚማና ኢሊ ታሪክ ውስጥ ቁልጭ ብሎ ይታያል፣ ይነበባል፣ አፍ አውጥቶም ይናገራል። ንሳንዚማና ኢሊ በአህጉራችን አፍሪካ በሩዋንዳ ደቡባዊ ክፍል ነው ነዋሪነቱ። የፈረንጆች ሚሊኒየም ሊገባ 1 ዓመት ሲቀረው በ1999 መወለዱን ታሪኩ ያስረዳል። ከጅምሩ ለሱና ለናቱ ኑሮ በደቡባዊ ሩዋንዳ ቀላል አልነበረችም። በጎረቤቶቹ ሁሉ እንደ ጦጣና ዝንጀሮ እየታየ መሳለቂያና መሳቂያ ሆኖ ኖሯል። የሕፃኑ መነጋገሪያነት ከጎረቤቶቹ አልፎ የመላው ዓለም የሆነው ያልተጠበቀው የተትረፈረፈ በረከትም እናትና ልጅን የጎበኛቸው ደግሞ አፍሪሚክስ እንግሊሽ የተሰኘው የዩቲዩብ ቻናል ታሪኩን በዶክመንተሪ ሰንዶ ለዓለም ካጋራው በኋላ ነበር። Muragiye nko kuragira itungo naho wahora nshika. ንሳንዚማና ኢሊን ለመጀመሪያ ጊዜ ለዓለም ያስተዋወቁት አፍሪማክስ የፊልምና ዶክመንተሪ ባለሙያዎች ልጁ ካሜራ አይቶ ስለማያውቅ እየሮጠ በማምለጥ ሲያስቸግራቸው እንደነበር አልሸሸጉም። እናቱን በግድ አሳምነው ታሪኩን ለመሰነድ ከ3 ሰዓታት በላይ እንደፈጀባቸውም ገልጸዋል። ታሪኩ በካሜራ ተቀርጾ በተንቀሳቃሽ ምስሎችም ተሰንዶ ለዓለም ከመሰራጨቱ በፊት እሱና እናቱ ብዙ የማያልፉ የሚመስሉ ከባባድ ጊዜያትንም አሳልፈዋል። ኢሊ በሰፈሩ ሲኖር ከዕድሜ ኩዮቹ ጋር ሊጫወት ሲጠጋቸው የጫካው ልጅ መጣ፣ ዝንጀሮው መጣ፣
ጦጣው መጣ እያሉ ይሳለቁበት ነበር። እንደ አንዳች እንግዳ ፍጥረት ስለሚያዩትም እየተከተሉ ይዘባበቱበታል፣ ይስቁበታል። እሱን በፍቅር የሚያቀርበው ሰው ከእናቱ ውጪ ባለመኖሩ ሰው ሲያይ እየሮጠ ጫካ ገብቶ ይሸሸጋል። እነሱ እሱን አውሬ ይሉታል። እሱም እነሱን እንደ እንግዳ ፍጥረት ያያቸዋል። የዕድሜ ኩዮቹ እንደ ኩያቸው አያዩትም። እሱም ባዕድ ሆነው ነው የተገለጡለት። የኋላ ታሪኩም በእጅጉ አስገራሚ ነው። የንሳን ዚማና ኢሊ እናት ከሱ በፊት 5 ልጆችን ወልደው 5ቱም በተከታታይ ሞተውባቸዋል። ወልዶ የቀበረ እናቱ ያሳለፉት መከራ ምን ያህል ከባድ እንደሆነ ይገባዋል። የልጅ ሐዘንና የእግር እሳት እያደር ያንገበግብ የለ። በልጅ ሐዘን ክፉኛ የተጎሳቆሉት ወላጅ እናቱ ፈጣሪያቸውን አንድ የሚያድግ ልጅ እንዲሰጣቸው እንባቸውን አፍስሰው በጉልበታቸው ተንበርክከው ይጠይቁታል። ያኔ በልጅ ሞት ክፉኛ ተጎድተው የነበሩት እናት አምላካቸው ልጅ እንዲሰጣቸው በተማጸኑበት ወቅት ልጁ ምንም አይነት ቢሆን በታላቅ ደስታ እንደሚቀበሉትና ዋናው የሚፈልጉት የሚያድግ ልጅ እንዲሰጣቸው ብቻ መለመናቸውን ዛሬ ላይ ሆነው ያስታውሳሉ። እኚህ እናት እንደለመኑትም እንደ ግሪጎሮሳውያኑ የዘመን ቀመር በ1999 ይህን ከሌሎች የተለየ ወንድ ልጅ ወለዱ። እናትየዋ የልመናቸውን ምላሽ አግኝተው ብዙም ሳይቆዩ ነበር የወላጅ አባቱ ሕይወት ያለፈው። ከዚያማ ይህንን ሕፃን የማሳደጉ ቀንበር እናት ላይ ብቻ ወደቀ። ልጁ ከአምላካቸው የተሰጣቸው የልመናቸው ውጤት መሆኑን የተቀበሉት እናት ከምንም አስበልጠው እንደሚወዱትም ደግመው ደጋግመው ሲናገሩ ይደመጣሉ። ንሳን ዚማና ኢሊ ገና ሲወለድ ጀምሮ በሩጫ እጅግ ፈጣን በመሆኑ እሱን ለመጠበቅ ሲሉ ከኋላው ሲሮጡና ሲከታተሉት ይውላሉ። አንዳንድ ጊዜ በሩጫ ተወዳዳሪ የሌለው ልጃቸው እያመለጠ ስለሚያስቸግራቸው ገመድ አዘጋጅተው በሱ እየጠለፉት በማሰር ለመያዝ ይገደዳሉ። ኢሊ ከልጅነቱ ጀምሮ በነበረበት የጤና እክል ምክንያት ከአንደበቱ ድምፅን ባያወጣም ድምፅ ሲሰማ በሚያሳያቸው አካላዊ ግብረ መልሶች ጆሮዎቹ በሚገባ እንደሚሰሙ ማረጋገጥ ተችሏል። እሱ ሲወለድ በተለይም ጭንቅላቱ እጅግ በጣም ትንሽ ነበር። ሲታይ ጤነኛ ከሚባሉት ሕፃናት በጣም ያነሰ በመሆኑ እሱም ከሱ በፊት እንደወለዷቸው ልጆቻቸው ይሞትብኛል ብለው ተጨንቀው እንደነበርም እናት ይናገራሉ። ማደጉ ለኔ ተአምር ነው የሚሉት እናቱ አሁን ልጃቸው እንዲያድጎ ለመሮጥ በመብቃቱም ፈጣሪያቸውን ያመሰግናሉ። 5 ልጆችን ወልጄ ቀብሬያለሁ የሚሉት እናት ኢሊን ከነንከኑ መቀበላቸውና ማደጉ ብቻ ለእሳቸው ልዩ ደስታ እንደሚፈጥርላቸውም ይናገራሉ። ኢሊ በተደረገለት የሕክምና ምርመራ ሐኪሞች በሕይወት መኖሩ በራሱ ትልቅ ተአምር ነው፣ ነገር ግን ትምህርት ለመቀበል የሚሆን የአእምሮ ሁኔታ የለውም ሲሉ ገልጸዋል። እናቱ ደግሞ ጎረቤቶቻቸው በጠቅላላ ከአብራካቸው የወጣ ልጃቸውን እንደ ሰው ልጅ ሳይሆን እንደ ዝንጀሮ እየቆጠሩ ሲሳለቁበት ማየት ውስጣቸውን እንደሚያሳርረው ይናገራሉ። የእናትየዋን ልብ የበለጠ የሚሰብረው ደግሞ በኢሊ የሚሳለቁት ትናንሽ ሕፃናት ብቻ ሳይሆኑ አውቀዋል፣ አድገዋል፣ ተምረዋል የሚባሉ ትላልቅ ሰዎችም ጭምር በመሆናቸው ነው። የኢሊን ታሪክ የሰነዱት የአፍሪሚክስ ጋዜጠኞች ታዲያ ለመሆኑ ንሳን ዚማና ኢሊ ከሰው ወገን ተፈጥሮ ዝንጀሮ እያላችሁ የምትሳለቁበት ለምንድን ነው ብለው እነዚሁ ክፉ ጎረቤቶችን መጠየቃቸው አልቀረም። እነዚህ የአካባቢው ነዋሪዎች ታዲያ ኢሊን ዝንጀሮ የሚሉት ከፊቱ መመሳሰል በዘለለ ልክ እንደ ትክክለኛው ዝንጀሮ ሳር ሲመገብ ስለሚመለከቱት እንደሆነ ተናግረዋል። የኢሊ ጎረቤቶች ልጁ ከከብቶች በማይተናነስ መልኩ ሳር ሲግጥ በዓይናችን በብረቱ ስለተመለከትነው ከሰው ወገን እንዳልሆነ አረጋግጠናል ሲሉም ይደመጣሉ። ኢሊ ተበስሎ የሚሰጠውን ማንኛውንም ምግብ መመገብ አይፈልግም። ከበሰሉ ምግቦች ይልቅ
ሙዝና ፍራፍሬ እንዲሁም ቅጠላ ቅጠሎችን ካገኘ ደስ ብሎት ይመገባል። መናገር፣ መማርና ከሰው ጋር መግባባትም አይችልም። እሱ የሚችለው በፍጥነት መሮጥ ብቻ ነው። የፈረደባቸው እናትም ልጄ አንዳች ነገር እንዳይሆንብኝ ብለው ሲሮጥ በዋለበት ሁሉ እንደ ጭራ ይከተሉታል። የእናት አንጀት ነውና ሳይታክቱ ይንከባከቡታል። ከፈጣሪ በታች ከክፉ ሁሉ ይጠብቁታል። ልጃቸውንም ለመጠበቅ ከኋላ ኋላው ሲንከራተቱ በሳምንት ከ230 ኪሎ ሜትር በላይ እንደሚሮጡም ያዩ መስክረዋል። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታድግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። እናት መቼስ እናት ነችና አንድ ቀን መረረኝ ይሄን ልጅ ምን ነው ባትሰጠኝ ብለው ፈጣሪያቸውን አማረው ልጃቸውን ደግሞ ጠልተው አያውቁም። ይህ የንሳን ዚማና ኢሊን አስደናቂ ታሪክና የመስኪን እናቱን ሕይወት የሰነደው ዘጋቢ ፊልም ለእይታ ሲበቃም ጉዳዩ የመላው ዓለም መነጋገሪያ ሆነ። ታላላቅ ዓለም አቀፍ የመገናኛ ብዙሃን ሳይቀሩ የፊት ለፊት ገጽ ርዕሳቸው አድርገውታል። ታዲያ ይህ ዘጋቢ ፊልም ከተለቀቀ በኋላ እጅግ አነጋጋሪ ክስተት ተፈጥሯል። በአካባቢው ማህበረሰብ ሳር ይግጣል፣ ቅጠል ያላምጣል እየተባለ እንደ እንስሳ ይቆጠር የነበረው ንሳን ዚማና ኢሊ በዓለም የማህበራዊ መገናኛ ድረገጾች ሁሉ መነጋገሪያ አጀንዳ ሆነ። ብዙ ሰው ስለ ኢሊና በይበልጥ ደግሞ በዚህ ሁሉ ፈተና ውስጥ ተስፋ ሳይቆርጡ ልጃቸውን እንደ ውድ ስጦታ ተቀብለው ሲንከባከቡት በሚውሉት እናቱ ልቡ በጣም ተነካም። እኚህን እናት እንዴት እናግዛቸው፣ ፈተናቸውንስ እንዴት እናቅልልላቸው በሚል ሁሉም በማህበራዊ ሚዲያ መነጋገርና መወያየት ቀጠለም። ቁጥራቸው ቀላል የማይባሉ ሰዎችም ከመላው ዓለም ሩዋንዳ ድረስ በአካል እየሄዱ የጎበኟቸው፣ ስጦታዎችንም ያጎርፉላቸው ጀመር። በጎረቤቶቻቸው መንጓጠጥና መሳለቂያ መሆን እንጂ እንዲህ ያለውን ፍቅርና እንክብካቤ አይተው የማያውቁት ወላጅ እናቱም ለካ ይህም አለ ብለው ልባቸው ሐሴት አድርጓል። ከፊልሙ መለቀቅ በኋላ በርካታ ሰዎች እናትና ልጅን ለመርዳት በመፈለጋቸው በስማቸው ጎፈንድሚ አካውንት ተከፈተ። በመላው ዓለም የሚገኙ በሁኔታው እጅግ ያዘኑና በታሪኩ ልባቸው የተነካ ሁሉም ያላቸውን መርዳትና ማገዝ ቀጠሉ። እኚህ እናት የእስከዛሬው ድካም ይበቃቸዋል፣ ከእንግዲህ የተሻለ ሕይወት ይገባቸዋል ያሉ ሰዎችም ከጫፍ ጫፍ የእርዳታ እጃቸውን ዘረጉላቸው። ሚሊዮን ዶላሮችንም ወደ ደሳሳዋ ጎጆ አፈሰሱ። በዚህም በአካባቢው የሕክምና ባለሙያዎች አእምሮ ትምህርት መቀበል አይችልም የተባለው ንሳን ዚማና ኢሊ የሱን አይነት የአእምሮ ስንነት ያለባቸው ሰዎች ወደሚማሩበት ትምህርት ቤት ገብቶ ትምህርት መማር ጀመረ። እንዲህ ባለው መከራ ውስጥ ለልጃቸው ያላቸው ፍቅር ያልቀነሰውና ጉልበታቸው ያልዛለው የጽናትና የጥንካሬ ተምሳሌት የሆኑት ወላጅ እናቱም በመጨረሻ የካሳ ዘመናቸው ደርሶ ደልቀቅ ባለ ቤት መኖር፣ ለልጃቸው የሚሆን ትምህርት ቤትም ማግኘት ቻሉ። ወትሮውንም ያኔ በክፉ ቀን እንኳን ሲያመሰግኑት የነበረው አምላካቸው አሁን ደግሞ በበለጠ ደስታ ሲያመሰግኑት ይውላሉ። አሁን እንደ ከዚህ ቀደሙ በሳምንት 230 ኪሎ ሜትር እያካለሉ ከልጃቸው ኋላ መሮጥ አይጠበቅባቸውም። እሱ ከዕድሜ ኩዮቹ ጋር ሲማር ይውላል። እሳቸውም በበጎ አድራጊዎች ቆንጆ ተደርጎ በታደሰው ቤታቸው ውስጥ ሽር ጉድ ሲሉ ይውላሉ። በለሷን የጠበቀ ፍሬዋን ይበላል ለሚለው የመጽሐፍ ቅዱስ ቃል ከንሳን ዚማና ኢሊ እናት የተሻለ ማሳያ የለም። ንሳን ዚማና ኢሊ የተሻለ ሕክምና እንዲያገኝ የችግሩን መንስኤ በውል ለመረዳት በርካታ ምርመራዎች ተደርገውለታል። እነዚህ የምርመራ ውጤቶች
ክፉ ጎረቤቶቹ እንዳሉት የዝንጀሮ ዘር እንዳልሆነ አረጋግጠዋል። ይልቁንም ማይክሮሴፓሊ በተባለ በሽታ እንደተጠቃ ያሳያሉ። ይህ በሽታ የራስ ቅልን እድገት የሚገታ ሲሆን እንደ ኢሊ ያሉና በዚህ በሽታ የተጠቁ ሰዎችም አነስተኛ የራስ ቅል ይኖራቸዋል። አሁን ሳንዚማና ኢሊ ንጹህ ልብሶችን ይለብሳል፣ ንጹህ አልጋ ላይም ይተኛል፣ ጫማ ማረግም ለምዷል። አሁን ዓለም አቀፍ ዝነኛ በመሆኑም ሁሉም ሊቀርበውና አብሮት ሊጫወት የሚፈልገው ልጅ ሆኗል። ሰዎች እንደዛ ይርቁትና ይጸየፉት እንዳልነበረ አሁን ላይና አብረን ፎቶ ተነሳ እያሉ የሚያስቸግሩት በስተዋል። ሁሉም ሲስቅበት አብረውት የጸኑት እናቱ ደግሞ ዛሬ ላይ የሚከቡት ሲበዙትም ከጎኑ በኩራት አልጠፉም። የመጨረሻው ሳቅም የእሳቸውና የልጃቸው ሆኗል። የኢሊ ሕይወት አደባባይ ላይ ከወጣና የሰፈር መሳለቂያ ከመሆን አልፎ የዓለም ዝነኛና ተወዳጅ ሰው ከሆነ ዓመታት ተቆጥረዋል። ኢሊ አሁን ዕድሜው 27 የደረሰ ሲሆን አሁንም የልዩ ተሰጥኦ ትምህርቱን እየተከታተለ አኗኗርንም በሚገባ እየተማረ እንደሆነ መረጃዎች ያመለክታሉ። እስካሁን ብዙ የሕይወት ገጽን የገለጠው ከመገፋት እስከ መወደድ የሕይወት መራር ጽዋንና ጡም ወይንን አፈራርቆ የተጎነጨው ለያኔው የሩዋንዳ ሰፈሮች መሳለቂያ ለዛሬው የ27 ዓመት ተወዳጅ ወጣት ከዚህ የተሻለ ብሩህ ወደፊት እንመኛለን። ወደ ቻናላችን ቤተሰቦች ለዛሬ ተረት የሚመስለውን ነገር ግን በእርግጥም የተኖረውን የንሳንዚማላ ኢሊን አስደናቂ ሕይወት እንዲያስቃኘናችሁ እናንተም ከዝግጅቱ አንዳች ቁም ነገር እንደጨበጣችሁ እምነታችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። ለዚህ አዝናኝና ቁም ነገረኛ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግ የደውል ምልክቱን በማብራትና አዳዲስ ተረኮችን ስለቅ በቅድሚያ እንዲደርሳችሁ ማድረግ እንደምትችሉ እያስታወስን በዚሁ እንሰናበታለን። ሰናይ ጊዜ።